የኮንቴንት ክሬሽን ስራ የብዙ ሰዎችን ህይወት እየቀየረ ይገኛል። ሰላም ጤና ይስጥልኝ የመልከታ ቻናል ቤተሰቦች እንደምን አላችሁ? ይህ ቪዲዮ የኮንቴንት ክሬሽን ኮርስ ስልጠናችን ክፍል 1 ነው። በኮንቴንት ክሬሽን ኮርስ ስልጠናችን በክፍል 1 ላይ የምናየው ኮንቴንት ክሬሽን ማለት ምን ማለት ነው የሚለውን ሰፋ አድርገን እናብራራለን ማለት ነው። ብዙ ሰዎች እንግዲህ ኮንቴንት ክሬተር ነኝ ይላሉ። እንዲሁም ደግሞ ኮንቴንት ክሬሽንን ተማሩ ይጠቅማል ምናምን እያሉ ሲያወሩ እንሰማለን። ነገር ግን ለብዙዎቻችን ጥያቄ ነው። ኮንቴንት ክሬተር ምንድነው? ኮንቴንት ክሬሽንስ ማለት ምን ማለት ነው? እንዴት ነው ኮንቴንት ክሬት የሚደረገው የሚሉ የብዙ ሰዎች ጥያቄዎች ስለሆኑ ይህንን ለመመለስ ነው። ቻናሉን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ብትጀምሩት ደስ ይለኛል። ቀጥታ ወደ ጉዳዩ እንገባለን ማለት ነው። ኮንቴንት ክሬተር እነማን ናቸው? ኮንቴንት ክሬሽን ምንድነው? ኮንቴንት ክሬት ማድረግ ለምን ይጠቅማል? የሚሉ ጥያቄዎችን እንመልሳለን በዚህ ቪዲዮ። እስከ መጨረሻው አብራችሁኝ ቆዩ። ኮንቴንት ክሬሽን ማለት ምን ማለት ነው ከሚለው ጀምራለሁ። እንግዲህ እንደሚታወቀው አሁን ላይ ባለው የዲጂታላይዜሽን ዘመን በርካታ የሆኑ የሶሻል ሚዲያ ፕላትፎርሞች አሉ። ለምሳሌ ያክል ቲክቶክ፣ ዩቲዩብ፣ ኢንስታግራም፣ ፌስቡክ፣ ቴሌግራም በርካታ የሶሻል ሚዲያ አማራጮች አሉ። በእነዚህ የሶሻል ሚዲያ አማራጮች እንግዲህ እናንተ ኮንቴንት ክሬተር ስትሆኑ የተለያዩ የቪዲዮ ሐሳቦችን በቪዲዮ መልክ በማቀናጀት የምትለቁበት ሂደት ነው ኮንቴንት ክሬተር የሚያስብላችሁ ወይም ደግሞ ኮንቴንት ክሬሽን የሚባለው። ኮንቴንት ክሬሽን ማለት ባጭሩ ይዘት ፈጠራ ማለት ነው። ይዘት መፍጠር፣ እናንተ ውስጣችሁ ያለውን ታለንት በማውጣት የሆነ ቪዲዮ ትሰራላችሁ። ያ የቪዲዮ ሶሻል ሚዲያ ላይ ይለቀቃል። እናንተ ምንድናችሁ? በዛ ሰዓት ኮንቴንት ክሬተር ናችሁ ማለት ነው። ስለዚህ ኮንቴንት ክሬሽን ማለት ይዘት መፍጠር ነው። ይዘት የምንፈጥረው ምን ላይ ነው? ሶሻል ሚዲያ ላይ። ይዘት ስንፈጥር ደግሞ ምን ምን ያስፈልጋል? እሱንም በሂደት በክፍል 2 በክፍል 3 እያደረግን እስከ ክፍል 10 ይቀጥላል ይህ ስልጠና እምናይ ይሆናል። እንግዲህ ለዛሬ ኮንቴንት ክሬሽን ማለት ምን ማለት ነው የሚለውን ለማብራራት ስለሆነ የመጣ ነው። ኮንቴንት ክሬሽን ማለት ይዘት ፈጠራ ነው። ይዘት የምንፈጥረው ሶሻል ሚዲያ ላይ ነው። ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል። እነዛ ላይ ተሰማርተን የራሳችንን ሐሳብ በማውጣት የራሳችንን ኤዲቲንግ በመጠቀም የራሳችንን ችሎታችንን በማውጣት ሶሻል ሚዲያ ላይ ራሳችንን መሸጥ ማለት ነው። ስለዚህ ሶሻል ሚዲያ ላይ የኛ ሐሳባችንን አውጥተን ስንሸጥ የኛን ሐሳብ የሚፈልጉ በጣም ብዙ ሰዎች አሉ። ብዙ ተከታዮች እናፈራለን፣ ራሳችን ታዋቂ እናደርጋለን። እንዲሁም ደግሞ ዩቲዩብ ላይ በቪዲዮ እናገኛለን። ቲክቶክ እና የተለያዩ ፕላትፎርሞች ላይ ደግሞ የተለያዩ የፕሮሞሽን ስራዎችን ልንሰራ እንችላለን፣ ወደፊት ራሳችንን ታዋቂ ካደረግን በኋላ ማለት ነው። ነገር ግን አሁን እንደ ጀማሪ ምንድነው ኮንቴንት ክሬት ማድረግ አለብን። አሁን ላይ ነገሮች ሁሉ ዲጂታል እየሆኑ ሲሄዱ ማንኛውም ሰው የራሱን ችግር መፍታት የሚፈልገው የተለያዩ ሶሻል ሚዲያ ላይ ችግሮችን ሰርች አድርጎ በመፈለግ ነው። እናንተ ደግሞ ሰርቸብል የሆኑ ኮንቴንቶችን በመስራት ሶሻል ሚዲያ ላይ ለማህበረሰቡ ቫልዩ አድ የሚያደርጉ ነገሮችን እየሰራችሁ ራሳችሁን መጥቀም ትችላላችሁ። ቫልዩ አድ የሚያደርጉ ነገሮችን ካልመረጣችሁ ግን መንገዳችሁ አጭር ስለሚሆን ከወዲሁ እሱንም ማሰብ መቻል አለባችሁ። እንደ ኮንቴንት ክሬተር ምን አይነት ኮንቴንት ክሬት ማድረግ አለብኝ፣ እኔ ጋር ምን አይነት የቪዲዮ ሐሳቦች ይሄዳሉ የሚሉትን ዘርዘር አድርጋችሁ ውስጣችሁን በመጠየቅ ለራሳችሁ መልስ በመስጠት እናንተ ጋር የሚሄዱ ሐሳቦችን እየፈጠራችሁ ሶሻል ሚዲያ ላይ ለምሳሌ እኔ አሁን እንደምሰራው ለሌሎች ሰዎች የተለያዩ ስልጠናዎችን መስጠት የምትችሉ ከሆነ በዛ ዘርፍ እንዲሁም ደግሞ እናንተ ጋር ይሄዳ ብላችሁ የምታስቡትን ነገር ወደ ቪዲዮ በመቀየር ሶሻል ሚዲያ ላይ እየለቀቃችሁ መስራት ኮንቴንት ክሬሽን ይባላል። ኮንቴንት ክሬተር የሚባሉ ደግሞ እነማን ናቸው? እነዚህ አሁን የዘረዘርኳቸው ስራዎች ሁሉ እየሰሩ ሶሻል ሚዲያ ላይ ቪዲዮ ፖስት የሚያደርጉ ሰዎች ኮንቴንት ክሬተር ይባላሉ። እንዲሁም ደግሞ ኮንቴንት ክሬት የምናደርገው ለምንድን ነው? ኮንቴንት ክሬት የምናደርገው በመጀመሪያ ደረጃ ራሳችንን በሶሻል ሚዲያ ላይ ለመቀየር ከፈለግን በኮንቴንት ክሬሽን ስራ ላይ መሰማራት መቻል አለብን። ምክንያቱም በአሁን ሰዓት ላይ ትምህርቱ በሶሻል ሚዲያ ነው፣ ስልጠናው በሶሻል ሚዲያ ነው። እኛ ራሳችን የፈለግነውን ነገር ለመስራት ስናስብ ሶሻል ሚዲያ ላይ ሰርች አድርገን ያን ነገር እየሰሩ ያሳዩንን ሰዎች ተከታትለን ነው ስራዎቻችንን መስራት እየቻልን ያለነው። ወደፊትም ይሄ ነገር እየሰፋ እንጂ የሚሄደው እየጠበበ አይደለም የሚሄደው። ስለዚህ በዛ ዘርፍ ላይ ተሰማርተን ራሳችንን መቀየር እንችላለን። አውቃለሁ በጣም ብዙዎቻችን ዘግይተናል። ሶሻል ሚዲያ ላይ ቀደም ብለው ተሰማርተው ስራ እየሰሩ ያሉ ሰዎች አሁን ላይ የት እንዳሉ ማወቅ ይቻላል። ብዙ ምስክሮች አሉ። ስለዚህ እኛ ደግሞ አሁንም ዘግይተናል ብለን መተው ሳይሆን ተስፋ ቆርጠን መተው ሳይሆን አሁን ካለንበት ተነስተን ራሱ እንደኛ ሀገር ኮንቴክስት ስናይ በሶሻል ሚዲያ ብዙ ያልተሰሩ ስራዎች አሉና አሁንም ቢሆን
ተስፋ ሳንቆርጥ መስራት እንችላለን። አስቡት ቲክቶክ ሲመጣ ዝም ብለን ትተናል። ዩቲዩብም እንደዛው። ወደፊትም ደግሞ ሲድሮ የሚባል ፕላትፎርም እየመጣ እንደሆነ እየሰማን ነው። እንደ ቲክቶክ እና ዩቲዩብም የተለያዩ ሶሻል ሚዲያዎች የፋራ ናቸው ብለን መተው ትተን የመጣውን ነገር አክሴፕት አድርገን ጥሩ ጎኑን በመጠቀም እኛን ቤተሰቦቻችንን እንዲሁም ሀገራችንን መጥቀም እንችላለን። አስቡት ዩቲዩብ በአሁን ሰዓት በርካታ የዶላር ምንዛሬዎችን ወደ ሀገር ውስጥ እያስገባ ይገኛል። ነገር ግን እኛ ይሄን ነገር ባለመገንዘባችን ባለመረዳታችን አዳዲስ ነገሮች ሲመጡ እየፈራን እየተውን ወደኋላ የቀረንበት ሁኔታ አለ እና ኮንቴንት ክሬሽን ላይ ተሰማርታችሁ ራሳችሁን እንድትቀይሩ ሪኮመንድ አድርጋለሁ። ቪዲዮ ላይክ፣ ሼር በማድረግ ሀሳብ አስተያየቶቻችሁን ኮሜንት ላይ በመጠየቅ የተለያዩ ስለ ኮንቴንት ክሬሽን የሚፈጥሩባችሁን ጥያቄዎች ተጋግዘን መፍትሄ እንፈልግላቸዋለን። ይህን ለማለት ያክል ነው። በክፍል 2 ደግሞ የቪዲዮ ሀሳብ እንዴት እናገኛለን እንዲሁም ደግሞ ኒቻችንን እንዴት መምረጥ እንዳለብን በክፍል 2 ይዤላችሁ መጣ ይሆናል። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ እጋብዛችኋለሁ። ይመቻችሁ።